ካናዳ የሚለውን ስም ስትሰሙ ወደ አእምሮአችሁ የሚመጣው ምንድነው? ምናልባትም እጅግ ትሑትና ሰላማዊ የሆኑ ሰዎች፣ በበረዶ የተሸፈኑ ውብ ተራራዎች፣ ጣፋጭ የሆነው የሜፕል ዛፍ ማር ወይም ጸጥታ የሰፈነባቸው ዘመናዊና ያደጉ ከተሞች ሊሆኑ ይችላሉ። አዎ፣ የዘመናችን ካናዳ ከውጪ ለሚያያት ሰው እንደዚህ ናት። ነገር ግን ይህ አሁን የምናየው ሰላማዊ ገጽታ እጅግ ዘግናኝ፣ ደም አፋሳሽ እና የሞት ሽረት ትግል የተደረገበትን ታላቅ የታሪክ ማህደር የሸፈነ ስስ ጭንብል ብቻ ነው። እውነተኛው የካናዳ ታሪክ የሰላምና የፈገግታ ታሪክ አይደለም። ይህ ታሪክ የሰው ልጅ ደምን በቅጽበት ሊያቀዘቅዝ የሚችል እጅግ ጨካኝ ተፈጥሮ ጋር የተደረገ የህልውና ጦርነት ነው። ይህ ታሪክ በዓለም ላይ ካሉት እጅግ ሰፋፊና አስፈሪ ጫካዎች ውስጥ የተፈጸመ የጭካኔ፣ የመከዳዳት እና አህጉሩን የመቆጣጠር ደም አፋሳሽ ፍልሚያ ነው። ካናዳ የተፈጠረችው በወረቀት ላይ በተደረገ የሰላም ስምምነት አይደለም። ካናዳ የተፈጠረችው በበረዶ፣ በደም እና በማያባራ የጥይት ድምፅ ውስጥ ነው። ዛሬ በዚህ እጅግ ሰፊና ጥልቅ የታሪክ ጉዟችን የዓለማችን ሁለተኛዋ ግዙፍ ሀገር የሆነችውን የካናዳን ሙሉ ታሪክ ከመጀመሪያው እስከ መጨረሻው በዝርዝር እንመለከታለን። ይህ የማይታወቀው የካናዳ ታሪክ ነው። ወደዚህ አስፈሪና በረዷማ ዓለም ከመግባታችን በፊት ለአንድ አፍታ ቪዲዮውን ላይክ በማድረግ እና ቻናላችንን ሰብስክራይብ በማድረግ ለሥራችን ድጋፋችሁን አሳዩን። ከዘመናዊው የካናዳ ፖለቲካና ከተሞች ርቀን ወደ ኋላ ወደ ጥንታዊው ዘመን እንጓዝ። ጊዜው ከ10,000 ዓመታት በፊት ነው። አውሮፓውያን ይህችን ምድር ገና በሕልማቸውም አላሰቧትም። ይህ መሬት ከዳር እስከ ዳር ጫፍ በማይታየለት ጥቁር የጥድ ጫካ፣ ሰማይ ጠቀስ በሆኑ ሹልና በረዷማ ተራራዎች እና ወደ በረዶነት በተቀየሩ ግዙፍ ሐይቆች የተሸፈነ ነበር። ክረምቱ ሲመጣ የሙቀት መጠኑ ከ0 በታች 40 እና 50 ዲግሪ ሴንቲግሬድ ይደርሳል። ይህ ተራ ቅዝቃዜ አይደለም። በዚህ አየር ውስጥ የሰው ልጅ ቆዳ በደቂቃዎች ውስጥ ይቃጠላል። ደም በደም ስር ውስጥ ይረጋል። የዛፍ ቅርንጫፎች በቅዝቃዜው ብዛት ድምፅ እያወጡ ይሰበራሉ። ሞት ደግሞ በነጭ በረዶ ተሸፍኖ በየቦታው ያደባል። ይህች ምድር የሰው ልጅ ሊኖርባት የተፈጠረች አትመስልም ነበር። ይህች ምድር ጠላቷን በጸጥታ የምትውጥ ርኅራኄ የሌላት ጭራቅ ነበረች። ታዲያ ማን ነው በዚች የሞት ቀጣና ውስጥ ለመኖር የደፈረው? ማን ነው ይህንን ነጭ ሲኦል መግራት የቻለው? መልሱን ለማግኘት ወደ ኤስያ አህጉር ዳርቻ ወደ ሳይቤሪያ መሄድ አለብን። ከ15,000 ዓመተ ዓለም በፊት ምድር በታላቁ የበረዶ ዘመን አይሴጅ ውስጥ ነበረች። የዓለሙ ውቅያኖሶች ውሃ ወደ ግዙፍ የበረዶ ግግርነት ስለተቀየረ የባህር ወለል እጅግ በጣም ዝቅ ብሎ ነበር። በዚህም ምክንያት አሁን ሩሲያንና አላስካን በሚለየው የቤሪንግ ባህር ሰርጥ ላይ ቤሪንጂያ የሚባል ኤስያንና ሰሜን አሜሪካን የሚያገናኝ ሰፊ የየብስ ድልድይ ተፈጠረ። በዚህ በረዷማና ነፋሻማ ድልድይ ላይ የሰው ልጅ ታሪክን ሊለውጥ አንድ ታላቅ ጉዞ ተጀመረ። ጥቂት ነገር ግን እጅግ ደፋር የሆኑ አዳኝ የሰው ጎሳዎች የዱር እንስሳትን እንደ ማሞዝና ግዙፍ ድቦች ያሉትን ፍለጋ ይህንን ድልድይ አቋርጠው ወደ አዲሱ ዓለም ገቡ። እነዚህ ሰዎች እነማን ነበሩ? እነሱ የዛሬዎቹ አሜሪካውያን፣ አውሮፓውያን ወይም ኤስያውያን አልነበሩም። እነዚህ ሰዎች የሰሜን አሜሪካና የካናዳ የመጀመሪያዎቹና እውነተኛዎቹ ባለቤቶች፣ የመጀመሪያዎቹ ብሔራዎች ፈርስት ኔሽንስ እና ኢኑዊት በመባል የሚታወቁት የጥንት ሕዝቦች ነበሩ። እነዚህ ጥንታዊ ሕዝቦች እንደ ሮማውያን በድንጋይ የተሰሩ ግዙፍ ከተሞችን አልገነቡም። የእነርሱ ትልቁ ድል ከተማ መገንባት ሳይሆን ሕይወትን ማቆየት፣ በሕይወት መትረፍ ነበር። ተፈጥሮ ሊገድላቸው ሲሞክር እነርሱ ተፈጥሮን አንብበው አሸነፉት። በስተደቡብና መካከለኛው የካናዳ ጫካዎች ውስጥ የሰፈሩት የመጀመሪያዎቹ ብሔሮች ከእንስሳት ቆዳ ሞቃታማ ልብሶችን ሰሩ። በረዶ ውስጥ ሳይሰመቱ መሄድ የሚያስችላቸውን የበረዶ ጫማዎች ስኖው ሹዝ ፈጠሩ። በውሃ ላይ በፍጥነት ለመጓዝ የሚያስችላቸውን ካኑ ጀልባዎችን ከዛፍ ቅርፊት በጥበብ ሰርተው ተጠቀሙ። ወደ ሰሜን እጅግ ወደ ቀዘቀዘው የአርክቲክ የፖላር ክልል ጠጋ ብለው የሰፈሩት ኢኒዩት ሕዝቦች ታሪክ ደግሞ ይበልጥ የሚያስገርም ነው። እዚህ ቦታ ላይ ዛፍ አይበቅልም። መሬቱ ዓመቱን ሙሉ በበረዶ የተሸፈነ ነው። እነዚህ ሕዝቦች እንዴት ኖሩ? የእነርሱ አእምሮ ከዘመናዊ ኢንጂነሮችም የላቀ ነበር። ከገዛ ጠላታቸው ከራሱ ከበረዶ ሞቃታማና ከቅዝቃዜ የሚጠብቅ ቤት መስራትን ተማሩ። ይህ ቤት ኢግሉ ይባላል። ከእንስራት አጥንትና ቆዳ
የካያክ ጀልባዎችን ሰሩ። የሰውነታቸውን ሙቀት ለመጠበቅ የዓሣ ነባሊና የማኅተም ስብን እንደ ነዳጅ ተጠቀሙበት። ዘመናዊው የሰው ልጅ በቴክኖሎጂ ታግዞ እንኳን በጭንቅ በሚኖርበት በዚህ የበረዶ በረሃ ውስጥ እነርሱ ለሺዎች ዓመታት በድል ኖሩበት። ለእነዚህ ሕዝቦች መሬቱ የንብረት ማከማቻ አልነበረም። መሬቱ፣ ጫካው፣ በረዶውና እንስሳቱ በሙሉ መንፈስ አላቸው ብለው ያምኑ ነበር። ከካናዳ ማልቂያ ከሌለው ሰፊና አስፈሪ ጫካ ጋር አንድ ሆኖ ተዋሃዱ። በውስጡም እርስ በርስ የጎሳ ጦርነቶች ያደርጉ ነበር። ነገር ግን ያ ጦርነት ተፈጥሯዊና ሊተነበይ የሚችል ነበር። ከውጪው ዓለም ሙሉ በሙሉ ተነጥለው ከነርሱ ውጪ ሌላ የሰው ዘር በምድር ላይ ያለ እስካይመስላቸው ድረስ ለብቻቸው ለሺዎች ዓመታት ኖሩ። ነገር ግን በ11ኛው ክፍለ ዘመን መጀመሪያ ላይ ሁሉም ነገር ተቀየረ። በአትላንቲክ ውቅያኖስ ማዶ ርቆ ከሚገኘው ጨለማና ጭጋጋማ ከሆነው ባህር ላይ አንድ አስፈሪ ጥላ ብቅ አለ። ይህ ጥላ የተፈጥሮ አደጋ አልነበረም። ይህ ጥላ የአውሬም አልነበረም። በጭጋጋው ውስጥ የዘንዶ ራስ የተቀረጸባቸው ማዕበሉን እየሰነጠቁ የሚመጡ ትልልቅ የጦር ጀላቦች ታዩ። ጀልባዎች ውስጥ ያሉት ሰዎች የካናዳን ሀገረሰብ ሕዝቦች አይመስሉም ነበር። ፊታቸው ነጭ፣ ፀጉራቸው ቢጫ እና እጆቻቸው ግዙፍ የብረት መጥረቢያዎችን የጨበጡ ነበሩ። የእነዚህ እንግዳና አስፈሪ ሰዎች መምጣት የካናዳን አህጉር የዘመናት ጸጥታ አደፈረሰው። እነዚህ ሰዎች ለሰላም የመጡ አልነበሩም። ሞትን የማይፈሩ፣ በጦርነት መሞትን እንደ ትልቅ ክብር የሚቆጥሩ የባህር ላይ አጋንንት ነበሩ። ለመሆኑ እነዚህ በጭጋጋ ውስጥ ብቅ ያሉት አስፈሪ ነጭ ሰዎች እነማን ነበሩ? ከካናዳውያኑ የመጀመሪያ ነዋሪዎች ጋር ሲገናኙስ ምን ተፈጠረ? የታሪክ ትልቁ የደም መፋሰስ በበረዶ ምድር ላይ ሊጀምር ነው። በታሪክ መጽሐፍት ላይ ብዙውን ጊዜ አሜሪካን ያገኘው ክሪስቶፈር ኮሎምበስ ነው የሚል እጅግ የተሳሳተ ትረካ እናነባለን። ኮሎምበስ ወደ አዲሱ ዓለም የመጣው በ1492 ዓመተ ምህረት ነው። ነገር ግን ከእርሱ መምጣት 500 ዓመታት በፊት ሰሜን አሜሪካን በተለይም አሁን ካናዳ ተብሎ የሚጠራውን ምድር የረገጡ ሌሎች አውሮፓውያን ነበሩ። እነዚህ ሰዎች በምርምር ወይም በሳይንስ ስም የመጡ አልነበሩም። እነዚህ ሰዎች ከአውሮፓ ሰሜናዊ ክፍል ስካንዲኔቪያ ከሚባለው ቀዝቃዛና ጨካኝ ሀገር የመጡ ነበሩ። በታሪክ ገጽ ላይ ስማቸው ሲጠራ ታላላቅ የክርስቲያን ነገሥታትን ሳይቀር የሚያንቀጠቅጡ፣ ማኅበረሰቦችን በሰይፍ የሚጨፈጭፉ እና ሀብት የሚዘርፉ የባህር ላይ አጋንንት ተብሎ የሚጠሩት አስፈሪዎቹ የቫይኪንግ ተዋጊዎች ነበሩ። ቫይኪንጎች የባህር ላይ ጌቶች ነበሩ። ኮምፓስ በሌለበት ዘመናዊ ካርታ ባልተፈጠረበት በዚያ ጥንታዊ ዘመን ኮከቦችንና የባህር ሞገዶችን ብቻ በማንበብ አትላንቲክ ውቅያኖስን ያቋርጡ ነበር። ጉዟቸው ከአውሮፓ ተነስቶ አይስላንድን አልፎ ግሪንላንድን አቋርጦ በመጨረሻም በ1000 ዓመተ ምህረት አካባቢ አሁን በካናዳ ኒውፋውንድላንድ ተብሎ ወደሚጠራው የባህር ዳርቻ ደረሰ። ይህንን ታላቅና አደገኛ ጉዞ የመራው ደግሞ እጅግ ታዋቂ የነበረውና ቀዩ ኤሪክ ከሚባለው ደም አፍሳሽ መሪ የተወለደው ሌይፍ ኤሪክሰን የተባለ ጀግና ነበር። ሌይፍ ኤሪክሰንና ሰዎቹ ካናዳን ሲረግጡ መሬቷ በወይን አረግ የተሞላች ለምለምና ለእንጨት ሥራ የሚሆን ማለኪያ የሌለው ደን ያላት ሆና አገኟት። ለዚህም ነው ይህችን አዲስ ምድር ቪንላንድ የወይን ምድር ብለው የሰየሟት። በአሁኑ ጊዜ ላንስ ኦ ሚዶስ ተብሎ በሚጠራው ስፍራ ላይ የመጀመሪያውን የአውሮፓውያን የሰፈራ መንደር መሰረቱ። ከእንጨትና ከሳር የተሰሩ ቤቶቻቸውን አቆሙ። አንጥረኞቻቸው ብረት ማቅለጥ ጀመሩ። ቫይኪንጎች አዲሱን አህጉር የእነርሱ ለማድረግ ቆርጠው ተነሱ። ነገር ግን ይህች ምድር ባዶ አልነበረችም። ቀደም ብለን እንዳየነው የካናዳ የመጀመሪያ ነዋሪዎች ፈርስት ኔሽንስ ይህንን አካባቢ ለሺዎች ዓመታት ተቆጣጥረውት ነበር። እነዚህ ሁለት ፍጹም የተለያዩ ዓለማት፣ ፍጹም የተለያዩ ባህሎች ለመጀመሪያ ጊዜ ፊት ለፊት ተፋጠጡ። ቫይኪንጎች እነዚህን የአገሬው ነዋሪዎች ስክሬሊንግስ ብለው ጠሯቸው። ትርጉሙም በእነርሱ ቋንቋ የተናቁ ወይም ኋላ ቀር ሰዎች ማለት ነበር። የመጀመሪያው ግንኙነታቸው ንግድ ልውውጥ ይመስል ነበር። አገሬው ነዋሪዎች የእንስሳት ቆዳ ይዘው ሲመጡ፣ ቫይኪንጎች ደግሞ ወተትና ቀይ ጨርቅ ይሰጧቸው ነበር። ብረትና የጦር መሳሪያ መስጠት ግን በጥብቅ የተከለከለ ነበር። ነገር ግን ይህ ሰላማዊ ግንኙነት ብዙም አልቆየም። የሰው ልጅ ስግብግብና የባህል አለመግባባት ቶሎ ወደ ደም መፋሰስ ተቀየረ። የኖርዌጂያን አፈ ታሪኮች ኖርስ ሳጋስ እንደሚያስረዱት ግጭቱ የጀመረው በአንድ ቀላል አለመግባባት ነበር። ነገር ግን ይህ ግጭት ወደ ከፋ ጦርነት አደገ። ቫይኪንጎች ግዙፍ ብረትና ጋሻ ቢኖራቸውም የአገሬው ነዋሪዎች ደግሞ ጫካውን እንደ ራሳቸው ቤት ያውቁት ነበር። በቁጥርም እጅግ ይበልጡ ነበር።
በአንድ ወቅት የሀገሬው ነዋሪዎች በብዛት ተሰባስበው በቫይኪንጎች ሰፈር ላይ ታላቅና ድንገተኛ ጥቃት ከፈቱ። በካኖ ጀልባዎቻቸው መጥተው ከጫካው ውስጥ ሆነው የድንጋይና የአትክልት ቀስቶችን እንደ ዝናብ አዘነቡባቸው። ቫይኪንጎች ጦርነት የማይፈሩ ቢሆኑም ይህ ነው የጫካ ውስጥ የድብቅ ጦርነት ጎሪላ ዎርፌር አዲስና አስፈሪ የሆነባቸው። በዚህ ጦርነት ውስጥ እጅግ አስገራሚ የሆነች አንዲት የቫይኪንግ ሴት ነበረች። ፍሬዲስ ኤሪክስዶቲር ትባላለች። የሌይፍ ኤሪክሰን እህት። ቫይኪንጎች በሀገሬው ነዋሪዎች ብዛት ተደናግተው ወደ ኋላ ሲያፈገፍጉ ፍሬዲስ እርጉዝ ሆና ሳለ የሞተን የቫይኪንግ ወታደር ሰይፍ አነሳች። ደረቷን ገልጣ ሰይፉን በደረቷ ላይ ያጋጨች እጅግ ዘግናኝ የሆነ የጦርነት ጩኸት አሰማች። የሀገሬው ነዋሪዎች ይህንን እብደትና ድፍረት ሲያዩ በድንጋጤ ወደ ኋላ አፈገፈጉ ይባላል። ነገር ግን የቱንም ያህል ደፋር ቢሆኑም ቫይኪንጎች አንድ መራራ እውነት ተገነዘቡ። የካናዳ ጫካ የራሱ የሆኑ ጌቶች አሉት። ከነዚህ ብዛት ካላቸውና ጫካውን ከሚቆጣጠሩ ሕዝቦች ጋር ከእናት ሀገራቸው አይስላንድ በሺዎች ኪሎ ሜትር ርቀው በሚገኙበት ሁኔታ ዘላቂ ጦርነት ማካሄድና ማሸነፍ እንደማይችሉ አወቁ። በመሆኑም ከጥቂት ዓመታት ቆይታ በኋላ በ11ኛው ክፍለ ዘመን አጋማሽ ላይ ታላላቆቹ የባህር አጋንንት ቫይኪንጎች መርከቦቻቸውን አስነስተው የካናዳ ምድር ለዘላለም ጥለው ወጡ። የገነቧቸው ቤቶች በሳር ተሸፈኑ። የብረት ማቅለጫዎቻቸው ወደ በረዶነት ተቀየሩ። የካናዳ ጫካ ዳግም ወደ ቀድሞ ጸጥታውና ምስጢራዊነቱ ተመለሰ። ይህ ክስተት በታሪክ ውስጥ እጅግ አስገራሚ ከሆኑት ምዕራፎች አንዱ ነው። አውሮፓውያን አዲሱን ዓለም አገኙት፣ ነገር ግን ጠፋባቸው። አህጉሪቱ እንደገና ለሌላ 500 ዓመታት ከዓለም ታሪክ ተደብቃ በዝምታ ተቀመጠች። ነገር ግን ይህ ዝምታ ዘላቂ አልነበረም። 500 ዓመታት አለፉ። የዓለም ታሪክ ተቀየረ። አውሮፓ ከጨለማው ዘመን ዳርክ ኤጅስ ወጥታ ወደ አዲሱ የህዳሴ ሬኔሳንስ ዘመን ገባች። ታላላቅ መርከቦች፣ ኮምፓሶች እና እጅግ አውዳሚ የሆኑ የባሩድ መሳሪያዎች መስኬትስ ተፈጠሩ። በ15ኛውና 16ኛው ክፍለ ዘመን አውሮፓውያን ነገሥታት ወደ ህንድና ቻይና የሚወስደውን አቋራጭ መንገድ እንዲሁም የተደበቀ የወርቅ ማዕድን ፍለጋ እንደገና የባህር ጉዞ ጀመሩ። በዚህ ጊዜ የመጡት ግን በቫይኪንጎች ዘመን እንደነበረው ጥቂት ሰዎች አልነበሩም። በዚህ ጊዜ የመጡት ዓለምን ለመቆጣጠር በገንዘብ እና በሃይማኖት የታጠቁ ግዙፍ ኢምፓየሮች ነበሩ። ፈረንሳዮች የአትላንቲክን ባህር አቋርጠው ካናዳ ዳርቻ ላይ ደረሱ። ዣክ ካርቲዬ የሚባለው የፈረንሳይ አሳሽ መሬቱን ሲረግጥ በሕዝቡና በምድሪቱ ላይ ታላቅ የመስቀል ምልክት ተከለ። ይህች ምድር የፈረንሳይ ንጉሥ ንብረት ናት ብሎ አወጀ። አዲሲቷ ፈረንሳይ ኒው ፍራንስ ተወለደች። ነገር ግን ፈረንሳዮች በካናዳ ያገኙት የጠበቁትን ወርቅ አልነበረም። ያገኙት ሌላ አይነት እጅግ ውድ የሆነ ጥቁር ወርቅ ነበር። ይህ ወርቅ ማዕድን አይደለም። ይህ ወርቅ በአውሮፓ ገበያ ላይ በከፍተኛ ዋጋ የሚሸጥ የካናዳ ጫካዎች መገለጫ የሆነው የእንስሳት ቆዳ ፈር፣ በተለይም የቢቨር ቆዳ ነበር። ለዚህ የቢቨር ቆዳ ሲባል በካናዳ ጫካዎች ውስጥ የሰው ልጅ አይቶት የማያውቀው እጅግ አረመኔያዊና ደም አፋሳሽ የሆነ የንግድና የህልውና ጦርነት ሊፈነዳ ነው። የፈረንሳይ ወታደሮች፣ አዳኞች እና የተለያዩ የአገሬው ጎሳዎች በጫካ ውስጥ በሚያቆረቁር ቅዝቃዜ እርስ በእርስ ሊተራረዱ ነው። የቢቨር ጦርነቶች the beaver wars የደም መፋሰሱ ሊጀምር ነው። በ16ኛውና 17ኛው ክፍለ ዘመን አውሮፓ በአንድ እንግዳና ያልተጠበቀ ፋሽን አብዳ ነበር። ይህ ፋሽን ከእንስሳት ቆዳ በተለይም ከቢቨር ፀጉር የሚሰራ ባርኔጣ ነበር። በአውሮፓ ውስጥ ያለ ማንኛውም የተከበረ ሰው ወታደርም ሆነ ነጋዴ የቢቨር ባርኔጣ ማድረግ የክብርና የሀብት ምልክት አድርጎ ይቆጥረው ነበር። የቢቨር ቆዳ ውሃ የማያሳልፍ እጅግ ሙቀት የሚሰጥ እና በቀላሉ የማይበላሽ በመሆኑ ፍላጎቱ ከወርቅ እኩል ነበር። ነገር ግን በአውሮፓ ውስጥ የቢቨር ዘር ሙሉ በሙሉ አልቆ ነበር። ስለዚህ አውሮፓውያን አይናቸውን ማለቂያ ወደሌለው የካናዳ ጫካ አዞሩ። ይህ ጫካ ደግሞ በሚሊዮኖች በሚቆጠሩ ቢቨሮችና ሌሎች የፀጉር እንስሳት የተሞላ ነበር። ፈረንሳዮች ሳሙኤል ዴ ሻምፕሌን በተባለ ታላቅ አሳሽ መሪነት በ1608 ዓመተ ምህረት ኩቤክ የምትባለውን የመጀመሪያዋን ጠንካራ የሰፈራ ከተማ መሰረቱ። ይህች ከተማ አዲሲቷ ፈረንሳይ የሚባለው ግዙፍ ግዛት ልብ ሆነች። ይሁን እንጂ ፈረንሳዮቹ አንድ ትልቅ ችግር ነበራቸው። የካናዳ ጫካ እጅግ ሰፊ፣ በረዷማና ለማለፍ የሚያስቸግር ነበር።
ፈረንሳዮቹ ራሳቸው ጫካ ውስጥ ገብተው ቢቨር ማደን አይችሉም። ስለዚህ ጫካውን እንደ መዳፋቸው ከሚያውቁት የአገሬው ሕዝቦች ፈርስት ኔሽንስ ጋር የንግድ ስምምነት ማድረግ ነበረባቸው። የአገሬው ሰዎች የቢቨር ቆዳ ያመጣሉ፣ ፈረንሳዮች ደግሞ በምላሹ የብረት ድስት፣ ቢላዋ፣ መጥረቢያ እና ከሁሉም በላይ ደግሞ የባሩድ ጠመንጃ መስክት ይሰጧቸዋል። በዚህ የንግድ ልውውጥ ውስጥ ፈረንሳዮች ሁሮን ከተባለው በሰሜናዊው ታላላቅ ሐይቆች አካባቢ ከሚኖረው ግዙፍ የአገሬው ጎሳ ጋር ጥብቅ ቃል ኪዳን መሠረቱ። ሁሮኖች የፈረንሳይ ዋነኛ የንግድ አጋር ሆኑ። ነገር ግን ይህ ወዳጅነት የካናዳን ጫካ ወደ ደም አውድማነት የቀየረውን እሳት ጫረው። ከሁሮኖች በስተደቡብ አሁን ኒውዮርክ ግዛት አካባቢ ሌላ እጅግ ኃይለኛ የተደራጀ እና ጦርነት የማይፈራ የአገሬው ጎሳዎች ጥምረት ነበር። ይህ ጥምረት አውሮፓውያን ኢሮኳይ ብለው የሚጠሩት፣ እነሱ ግን ራሳቸውን ሃውዴኖሾኒ ብለው የሚጠሩት 5 ብሔሮች ያለው ታላቅ ኮንፌዴሬሽን ነበር። ኢሮኳዮች የቢቨር ንግዱን በበላይነት ለመቆጣጠር ይፈልጉ ነበር። ነገር ግን በግዛታቸው ውስጥ ያለው የቢቨር ብዛት እያለቀ መጣ። ወደ ሰሜን ሄደው ማደን ሲፈልጉ ሁሮኖችና ፈረንሳዮች መንገዱን ዘጉባቸው። የኢሮኳይ መሪዎች አንድ ውሳኔ ላይ ደረሱ። ንግዱን በሰላም ማግኘት ካልተቻለ በደም እና በጦርነት መውሰድ። ኢሮኳዮች ከአዲሶቹ መጤዎች ከደች እና በኋላም ከእንግሊዞች ጋር የንግድ ግንኙነት ፈጠሩ። ከእነርሱም እጅግ ዘመናዊ የሆኑ የባሩድ ጠመንጃዎችን በብዛት ገዙ። አሁን የኢሮኳይ ተዋጊዎች እንደ ጥንቱ በቀስት ብቻ የሚዋጉ ዘላኖች አልነበሩም። በጠመንጃ የታጠቁ ሞትን የማይፈሩ እጅግ የተራቀቀ የጫካ ውስጥ የጦር ስልት ገሪላ ዎርፌር ያላቸው አደገኛ ኃይሎች ሆኑ። በ1640ዎቹ መጀመሪያ ላይ የቢቨር ጦርነቶች the Beaver Wars ተብሎ የሚጠራው በሰሜን አሜሪካ ታሪክ እጅግ ደም አፋሳሽ እና አረመኔያዊ የሆነው ግጭት ፈነዳ። የኢሮኳይ ተዋጊዎች እንደ ጫካ መንፈስ ነበሩ። ድምፅ አሰሙም፣ ዱካ አይተውም። በክረምት በረዶ ውስጥ በካኖ ጀልቦቻቸው ወንዞችን አቋርጠው የሁሮን መንደሮች ላይ እና የፈረንሳይ ሰፈሪዎች ላይ ድንገተኛ ጥቃት ይከፍታሉ። ጦርነቱ ፊት ለፊት የሚደረግ ፍልሚያ አልነበረም። ይህ ጦርነት የሽብርና የስነ ልቦና ጦርነት ነበር። መንደሮች በእሳት ጋዩ፣ ወንዶች ተገደሉ፣ ሴቶችና ሕፃናት ተማረኩ። ከሁሉም በላይ የሚያስፈራው ደግሞ በሁለቱም ወገን ይፈጸም የነበረው የጭካኔ ተግባር ነበር። የተማረከ የጠላት ተዋጊ እንደ ተራ እስረኛ አያዝም ነበር። በባህላቸው መሠረት ምርኮኛው የማሰቃየት ፈተና ያልፍ ነበር። አውሮፓውያኑ የፈረንሳይ ወታደሮች እና የካቶሊክ ቄሶች ጄዝዊትስ ይህንን የጫካ ውስጥ ጦርነት በምድር ላይ ያለ ሲኦል ብሎ ጽፈውታል። ፈረንሳዮች በግንብ በተከበቡ ምሽጎቻቸው ፎርትስ ውስጥ ተደብቀው ከጫካ ውስጥ የሚመጣውን የኢሮኳይ የጦርነት ጩኸት ሲሰሙ በፍርሃት ይረዱ ነበር። በ1649 ዓመተ ምህረት ጦርነቱ ወደ መጨረሻውና አሳዛኙ ምዕራፍ ደረሰ። የኢሮኳይ ጦር በሺዎች በሚቆጠሩ በደንብ በተጣጠቁ ተዋጊዎች የሁሮን ብሔር ልብ ላይ ወሳኝ ዘመቻ አደረገ። ሁሮኖች በበሽታ አውሮፓውያን ባመጡት ፈንጣጣ አቅማቸው ተዳክሞ እና በቂ ጠመንጃ ስላልነበራቸው መቋቋም አልቻሉም። በአንድ ዓመት ጊዜ ውስጥ ለዘመናት የካናዳን ጫካ ሲያስተዳድር የነበረው ታላቁ የሁሮን ብሔር ሙሉ በሙሉ ተደመሰሰ። የተረፉት ተበተኑ ወይም በኢሮኳይ ተማርከው የብሔሩ አካል ሆኑ። ኢሮኳዮች የቢቨር ንግዱን ሙሉ በሙሉ ተቆጣጠሩ። ፈረንሳዮችም አገራቸውን አጥተው የኢሮኳይን ቁጣ ብቻቸውን መጋፈጥ ግድ ሆነባቸው። አዲሲቷ ፈረንሳይ ኒው ፍራንስ ከካርታው ላይ ልትጠፋ ጥቂት ቀርቷት ነበር። የፈረንሳዩ ንጉሥ ሉዊስ 14ኛ ሉዊስ 14th ሀገሩን ለማዳን የፈረንሳይን መደበኛና በደንብ የሰለጠነ ጦር ካሪኛን ሳሊየር ሬጂመንት ወደ ካናዳ ላከ። በመጨረሻም ከ10 ዓመታት አስፈሪ የደም መፋሰስ በኋላ ሁለቱም ወገኖች ጦርነቱ እንደሚያጠፋቸው ሲረዱ በ1701 ዓመተ ምህረት ታላቁ የሞንትሪያል ሰላም ግሬት ፒስ ኦፍ ሞንትሪያል የተባለ ታሪካዊ ስምምነት ተፈረመ። የፈረንሳይ አገረ ገዢና 40 የሚጠጉ የአገሬው ጎሳ መሪዎች የሰላም ቧና አጨሱ። ሰላም የሰፈነ መሰለ። ፈረንሳዮች አዲሲቷን ፈረንሳይ አስፋፉ።
ከኩቤክ እስከ ኒው ኦርሊያንስ የአሜሪካ ደቡብ ድረስ የሚዘረጋ ግማሹን የሰሜን አሜሪካ አህጉር የሚያካልል ግዙፍ ኢምፓየር መሠረቱ። የካቶሊክ እምነትን አስፋፉ። የፈረንሳይን ባህል በካናዳ በረዶ ላይ ተከሉ። የቢቨር ንግድ በድጋሚ ደመቀ። ነገር ግን ይህ ሰላም እውነተኛ ሰላም አልነበረም። ይህ ሰላም ከበስተጀርባው እጅግ ግዙፍ የሆነ ሌላ አውሎ ነፋስ እየመጣ መሆኑን የሸፈነ ዝምታ ብቻ ነበር። ከደቡብ በኩል ከአሜሪካ ቅኝ ግዛቶች ተነስተው እና ከአትላንቲክ ውቅያኖስ ማዶ ታላላቅ የጦር መርከቦችን አሰልፈው የፈረንሳይ የዘመናት ታሪካዊ ጠላቶች እንግሊዞች ብሪቲሽ ዓይናቸውን በካናዳ ላይ አሳረፉ። ይቺ ግዙፍ በሀብት የተሞላች አህጉር ለአንድ አውሮፓዊ ኃይል ብቻ ነው የምትበቃው አሉ። በዓለም ታሪክ ውስጥ የመጀመሪያው የዓለም ጦርነት ተብሎ ሊጠራ የሚችለው የ7 ዓመቱ ጦርነት the 7 Years War ሊፈነዳ ነው። በካናዳ ታሪክ ውስጥ እጅግ ዝነኛው አስፈሪውና ሀገሪቱን ለዘላለም የቀየረው የአብርሃም ሜዳ ጦርነት the Battle of the Plains of Abraham ሊካሄድ ነው። የፈረንሳይና የእንግሊዝ ጄኔራሎች ለሞት ሽረት ፍልሚያ እየተዘጋጁ ነው። የ18ኛው ክፍለ ዘመን አጋማሽ ሲደርስ የሰሜን አሜሪካ ካርታ እጅግ አደገኛ በሆነ ውጥረት ውስጥ ገብቶ ነበር። በሰሜን አሁን ካናዳ በምንላት ምድር ፈረንሳዮች እጅግ ሰፊ የሆነ መሬት ይዘው ነገር ግን በጣት የሚቆጠሩ ሰፋሪዎች ብቻ ነበራቸው። በደቡብ በአሁኑ አሜሪካ እንግሊዞች በ13ቱ ቅኝ ግዛቶች ውስጥ በሚሊዮን የሚቆጠሩ ሰፋሪዎችን አፍርተው ነገር ግን መሬት ጠቦባቸው ነበር። እነዚህ ሁለት ግዙፍ የአውሮፓ ኢምፓየሮች እንደ ሁለት የተራቡ ተኩላዎች በአንድ አህጉር ላይ ሊኖሩ አይችሉም ነበር። በ1756 ዓመተ ምህረት አውሮፓን፣ ህንድን እና ሰሜን አሜሪካን ያዳረሰው በታሪክ የመጀመሪያው የዓለም ጦርነት ተብሎ ሊጠራ የሚችለው የ7 ዓመቱ ጦርነት the 7 Years War በይፋ ፈነዳ። በሰሜን አሜሪካ ይህ ጦርነት የፈረንሳይና የህንድ ጦርነት ፍሬንች ኤንድ ኢንዲያን ዋር ተብሎ ይታወቃል። እንግሊዞች አንድ ግልጽና ጨካኝ ዓላማ ነበራቸው። የፈረንሳይን ግዛት ኒው ፍራንስ ሙሉ በሙሉ ማጥፋትና ካናዳን የብሪታንያ ግዛት ማድረግ። ይህንን ለማድረግ ደግሞ የፈረንሳይ የካናዳ ኃይል እምብርትና ማዕከል የሆነችውን ማንም ሊደፍራት የማይችላትን ከተማ ኩቤክን መያዝ ግድ ነበር። ኩቤክ ከተማ ተራ ከተማ አልነበረችም። ከተማዋ የተገነባችው ከሴንት ሎሬንስ ወንዝ በላይ እጅግ ረጃጅምና ገደላማ በሆኑ ቋጥኞች አናት ላይ ነበር። የፈረንሳይ ጦር አዛዥ የሆነው ማርኩዊስ ዲ ሞንት ካልም ይህቺ ከተማ በተፈጥሮዋ ምሽግ በመሆኗ ማንም የእንግሊዝ ጦር ሊደፍራት አይችልም ብሎ ያምን ነበር። ሞንት ካልም ልምድ ያለው ጠንካራና አገር ወዳድ ጀነራል ነበር። በአንጻሩ የእንግሊዝን ጦር ይዞ የመጣው ጀነራል ሜጀር ጀነራል ጄምስ ውልፍ ይባላል። ውልፍ የ32 ዓመት ወጣት በጠና የታመመ ሳማ ነቀርሳ የነበረው ነገር ግን እጅግ ደፋር፣ ቆራጥ እና ለድል የተጠማ አዛዥ ነበር። በ1759 ዓመተ ምህረት ክረምት ላይ ውልፍ ከግዙፍ የእንግሊዝ የጦር መርከቦች እና በሺዎች ከሚቆጠሩ ወታደሮች ጋር ኩቤክ ደረሰ። ነገር ግን ከተማዋን በግንባር መውረድ እንደማይቻል ተረዳ። ለወራት ያህል የእንግሊዝ መድፎች ከተማዋን ከወንዙ ማዶ ሆነው ደበደቧት። ከተማዋ ፈራርሰች። ነገር ግን ሞንት ካልምና ጦሩ አልተንበረከኩም። ክረምቱ እየመጣ ነበር። ወንዙ በበረዶ ከቀዘቀዘ የእንግሊዝ መርከቦች በዚያው ተዘግቶባቸው ያልቃሉ። ጀነራል ውልፍ ጊዜው ያለቀበት መሆኑን ተረዳ። አንድ እብድ የሚመስል የመጨረሻና የሞት ሽረት ውሳኔ ወሰነ። ከኩቤክ ከተማ በስተምዕራብ የአብርሃም ሜዳ ፕሌንስ ኦፍ ኢብራሃም የሚባል ሰፊ የእርሻ መሬት አለ። ወደዚህም ሜዳ መውጣት የሚቻለው ግን ከወንዙ ዳርቻ ተነስቶ እጅግ ገደላማ ጫካ የሞላበትና አደገኛ የሆነን ጠባብ መንገድ አንስ ኦፍ ውሎን በእግር በመውጣት ብቻ ነበር። ፈረንሳዮቹ ማንም ጤነኛ ጦር በዚህ ገደል አቋርጦ አይመታም ብለው ስላሰቡ ጥበቃቸው እጅግ ደካማ ነበር። መስከረም 13 ቀን 1759 ዓመተ ምህረት ሌሊቱ እጅግ ጨለማና ጸጥታ የሰፈነበት ነበር። ጀነራል ውልፍ እና 4400 የሚጠጉ የእንግሊዝ ወታደሮች በትንንሽ ጀልባዎች ሆነው ምንም ድምፅ ሳያሰሙ ወንዙን ተሻገሩ። ወደ ገደሉ ስር ሲደርሱ ወታደሮቹ ጠመንጃቸውን በጀርባቸው አዝለው በዛፍ ስሮችና በቋጥኞች ላይ እየተንጠለጠሉ በዚያ በጨለማ ያንን አስፈሪ ገደል መውጣት ጀመሩ። ጎህ ሲቀድ የፈረንሳዩ አዛዥ ሞንት ካልም ከእንቅልፉ ነቅቶ ወደ ውጪ ሲመለከት ያየውን ማመን አልቻለም።
ከከተማዋ ቅጥር ግቢ ውጪ በአብርሃም ሜዳ ላይ 4400 ቀይ ኮት የለበሱ የእንግሊዝ ወታደሮች እንደ ብረት ግድግዳ ተደርድረው ለጦርነት ተዘጋጅተው እየጠበቁት ነበር። ሞንትካልም ትልቅ ታሪካዊ ስህተት ሠራ። የእንግሊዝ ጦር ድካም እስኪወጣውና የራሱ ተጨማሪ ጦር ከሌላ ቦታ እስኪደርስለት መጠበቅ ሲችል በድንጋጤና በቁጣ ያለውን ጦር ሰብስቦ ወዲያውኑ ወደ ሜዳው ወጣ። ሁለቱ ጦሮች ፊት ለፊት ተፋጠጡ። የፈረንሳይ ጦር እየተኮሰና እየጮኸ ወደ ፊት ገሰገሰ። የእንግሊዝ ጦር ግን ጸጥ ብሎ ቆመ። ጀነራል ውልፍ ወታደሮቹን ጠላት 40 እርምጃ እስኪቀርበን ድረስ አንድም ጥይት እንዳትተኩሱ ብሎ አዟቸው ነበር። የፈረንሳይ ጦር እየቀረበ መጣ። ልክ 40 እርምጃ ሲቀረው ውልፍ ትእዛዝ ሰጣ፣ ተኩስ! በአንድ ጊዜ በሺዎች የሚቆጠሩ የእንግሊዝ ጠመንጃዎች እሳት ተፉ። ድምፁ እንደ ነጎድጓድ ነበር። የፈረንሳይ ጦር እንደ ቅጠል ረገፈ። ወዲያውኑ ሁለተኛ ዙር ተኩስ ተከተለ። የፈረንሳይ ጦር መደዳው ፈረሰ። በድንጋጤ ማፈግፈግና መሸሽ ጀመሩ። የእንግሊዝ ወታደሮች ሰይፋቸውን መዘው አሳደዷቸው። ጦርነቱ ያለቀው በ15 ደቂቃዎች ውስጥ ብቻ ነበር። 15 ደቂቃዎች የሰሜን አሜሪካን አህጉር ዕጣ ፈንታ ለዘላለም የቀየሩ 15 ደቂቃዎች። ነገር ግን ይህ ጦርነት እጅግ አሳዛኝና ትራጀዲ የተሞላበት ፍጻሜ ነበረው። በጦርነቱ መሃል የእንግሊዙ ጀነራል ጄምስ ውልፍ በ3 ጥይቶች ደረቱን ተመትቶ ወደቀ። እየሞተ ሳለ ወታደሮቹ ጠላት እየሸሸ ነው ሲሉ ሰማ። እንግዲያስ በሰላም እሞታለሁ ብሎ ነፍሱ አለፈች። በሌላ በኩል ደግሞ የፈረንሳዩ ጀነራል ሞንትካልም እያፈገፈገ ሳለ በጀርባው ላይ ጥይት ተመታ። ወደ ከተማዋ ገብቶ በማግስቱ ሕይወቱ አለፈ። የሁለቱም ኢምፓየሮች ታላላቅ ጀነራሎች በዚያች ደም አፋሳሽ ሜዳ ላይ አብረው ወደቁ። ኩቤክ ወደቀች። ከአንድ ዓመት በኋላ ሞንትሪያል እጅ ሰጠች። በ1763 ዓመተ ምህረት የፓሪስ ስምምነት ትሪቲ ኦፍ ፓሪስ ሲፈረም ፈረንሳይ ሙሉዋን የካናዳ ግዛቷን ለዘላለም ለእንግሊዝ አሳልፋ ሰጠች። አዲሲቷ ፈረንሳይ ሞተች። የብሪታንያ ሰሜን አሜሪካ ብሪቲሽ ኖርዝ አሜሪካ ተወለደች። ካናዳ አሁን ሙሉ በሙሉ የእንግሊዝ ግዛት ሆነች። ነገር ግን እንግሊዞች አንድ ያልጠበቁትና እጅግ አደገኛ የሆነ ችግር ገጠማቸው። ግዛቱን በጦርነት አሸንፈው ወስደዋል። ነገር ግን በውስጡ የሚኖሩት 70 ሺህ የሚጠጉት ሰዎች ፈረንሳውያን፣ የካቶሊክ እምነት ተከታዮችና የፈረንሳይኛ ቋንቋ ተናጋሪዎች ነበሩ። እንግሊዞች እነዚህን ሰዎች ባህላቸውን አጥፍተው እንግሊዛዊ ሊያደርጓቸው ሞከሩ። ነገር ግን የፈረንሳይ ካናዳውያን ካናዲያንስ ማንነታቸውን አሳልፈው ላለመስጠት ቆርተው ተነሱ። እንግሊዞች በመጨረሻ ተገደዱ። በ1774 ዓመተ ምህረት ታዋቂውን የኩቤክ ሕግ አወጡ። በዚህ ሕግ ፈረንሳውያኑ የካቶሊክ ሃይማኖታቸውን፣ የፈረንሳይኛ ቋንቋቸውን እና የፍትሐብሔር ሕጋቸውን ይዘው እንዲቀጥሉ ተፈቀደላቸው። ይህ ውሳኔ ዛሬ ላይ የምናያትን ሁለት ቋንቋና ሁለት የተለያዩ ባህሎች ያሏትን ዘመናዊቷን ካናዳን ባይሊንጓል ካናዳን የፈጠረ ታሪካዊ ክስተት ነበር። ነገር ግን እንግሊዞች ፈረንሳውያንን ለማስደሰት ያወጡት ይህ ሕግ ከድንበሩ በታች ያሉትን ጎረቤቶቻቸውን ክፉኛ አስቆጣቸው። የአሜሪካ ቅኝ ግዛቶች 13ቱ ስቴቶች እንግሊዝ ለካቶሊክ ፈረንሳውያን ይህን ያህል ነፃነት ከሰጠች እኛን ደግሞ ልትጨኩነን ነው በማለት አመፁ። ይህ አመፅ እያደገ መጥቶ ወደ ታላቁ የአሜሪካ የነፃነት ጦርነት አሜሪካን ሪቮሉሽን አደገ። አሜሪካ ነፃነቷን አወጀች። አሜሪካውያን እንግሊዞችን አባረሩ። ነገር ግን አሜሪካውያን በዚያ አላቆሙም። ወደ ሰሜን ወደ በረዷማዋ ካናዳ ተመለከቱ። እንግሊዞች ከሰሜን አሜሪካ ሙሉ በሙሉ መጥፋት አለባቸው። ካናዳን ወረን ወደ አሜሪካ ግዛት ዩኤስኤ እንቀላቀላታለን አሉ። ይህ ጦርነት ካናዳ የሚለውን ስም ማንነትና ኩራት የፈጠረው የታሪክ ትልቁ እሳት ነው። የአሜሪካ ጦር ካናዳን ሊውልጥ ዘመተ። የ1812 ጦርነት ሊፈነዳ ነው። የ19ኛው ክፍለ ዘመን ሲጀምር አዲሲቷና ኃይለኛው አሜሪካ ዩናይትድ ስቴትስ ከእንግሊዝ ነፃነቷን አግኝታ እንደ ትልቅ ኢምፓየር እያደገች ነበር። አሜሪካውያን አንድ ትልቅና አደገኛ ሕልም ነበራቸው፣ ማኒፌስት ዴስቲኒ የሚባል ፍልስፍና። ይህ ፍልስፍና ፈጣሪ ሰሜን አሜሪካን አህጉር ከዳር እስከ ዳር እንድንቆጣጠረው ለአሜሪካውያን ብቻ ሰጥቶናል የሚል እምነት ነበር።
በዚህ ጊዜ ከድንበራቸው በስተሰሜን አሁንም በብሪታንያ ቁጥጥር ስር ያለች እጅግ ሰፊና በረዷማ መሬት ነበረች፣ ካናዳ፣ ብሪቲሽ ኖርዝ አሜሪካ። አሜሪካውያን ፖለቲከኞች ካናዳን ለመውረርና የአሜሪካ አካል ለማድረግ ቆረጡ። ቶማስ ጄፈርሰን የተባለው የአሜሪካ ፕሬዝዳንት ካናዳን መያዝ ማለት ሰልፍ እንደ መውጣት ቀላል የሆነ ወታደራዊ የእግር ጉዞ a mere matter of marching ብቻ ነው ብሎ በንቀት ተናግሮ ነበር። አሜሪካውያን ካናዳን ለመውረር ያሰቡት ምክንያት ቀላል ነበር። አንደኛ፣ ብሪታንያ በአውሮፓ ውስጥ ከናፖሊዮን ጋር በከባድ ጦርነት ተወጥራ ስለነበር ካናዳን ለመከላከል በቂ ወታደር አልነበራትም። ሁለተኛ፣ በካናዳ ውስጥ ያሉት ፈረንሳይኛ ተናጋሪዎች ፍሬንች ካናዲያንስ እንግሊዞችን ስለሚጠሉ አሜሪካውያን ሲመጡ ነፃ አውጪ አድርገው በደስታ ይቀበሉናል ብለው አሰቡ። ሰኔ 18 ቀን በ1812 ዓ.ም አሜሪካ በብሪታንያ ላይ በይፋ ጦርነት አወጀች። የ1812ቱ ጦርነት ተጀመረ። የአሜሪካ ጦር በሦስት አቅጣጫዎች ድንበር ጥሶ ወደ ካናዳ ገባ። የካናዳ ዕጣ ፈንታ ያበቃለት ይመስል ነበር። በካናዳ ውስጥ ያሉት የብሪታንያ ወታደሮች ቁጥር አነስተኛ ነበር። ነገር ግን አሜሪካውያን ያላሰቡት አንድ ትልቅ ተአምር ተፈጠረ። የካናዳ ፈረንሳውያን፣ የእንግሊዝ ሰፋሪዎች እና ከሁሉም በላይ ደግሞ የአገሬው ተወላጆች ፈርስት ኔሽንስ ልዩነታቸውን ወደ ጎን ትተው ይቺ ሀገር የኛ ናት፣ ለአሜሪካ አሳልፈን አንሰቱም ብለው በአንድነት ቆሙ። በዚህ የሞት ሽረት ጦርነት ውስጥ ሁለት እጅግ ታላላቅ ጀግኖች ብቅ አሉ። አንደኛው የብሪታንያ ጦር አዛዥ የሆነው ሜጀር ጀነራል አይዛክ ብሮክ ሲሆን፣ ሁለተኛውና ከሁሉም በላይ አስፈሪው ደግሞ የሾኒ ጎሳ መሪ የሆነው ታላቁና ጀግናው ተዋጊ ቴኩምሴ ነበር። ቴኩምሴ ተራ የጎሳ መሪ አልነበረም። እሱ በአሜሪካውያን መስፋፋት መሬታቸውን የተቀሙትን የተለያዩ የአገሬው ጎሳዎች አንድ አድርጎ ታላቅ ኮንፌዴሬሽን የፈጠረ የፖለቲካ እና የጦር ሊቅ ነበር። የነጮች መስፋፋት መቆም አለበት ብሎ አመነ። አሜሪካን ለመምታት ከብሪታንያው ጀነራል ብሮክ ጋር ጠንካራ የጦር ቃል ኪዳን አሰረ። ነሐሴ 16 ቀን 1812 ዓመተ ምህረት ጀነራል ብሮክ እና ቴኩምሴ በዲትሮይት ከተማ ላይ እጅግ ብልህ እና የስነ ልቡና ጦርነት አደረጉ። የአሜሪካው ጀነራል ዊሊያም ሂል በዲትሮይት ምሽግ ውስጥ ሆኖ ጦርነቱን ይጠባበቅ ነበር። ቴኩምሴ አሜሪካውያን የአገሬው ተወላጆችን ጭካኔ ምን ያህል እንደሚፈሩ ያውቅ ነበር። ስለዚህ የራሱን ተዋጊዎች ጫካ ውስጥ እየደበቀ አንድ አይነት ወታደሮችን ደጋግሞ በምሽጉ ዙሪያ በማሳለፍ ቁጥራቸው ከአሜሪካውያን እጅግ እንደሚበልጥ አስመስሎ አታላላቸው። በተጨማሪም ብሮክ ለጀነራል ሂል እንዲህ የሚል ደብዳቤ ላከ። እኔ ጦሬን መቆጣጠር እችላለሁ፣ ነገር ግን ጦርነቱ ከጀመረ በኋላ እነዚህን በሺዎች የሚቆጠሩ የአገሬው ተወላጅ ተዋጊዎች ላስቆማቸው አልችልም፣ ይጨፈጭፏቸዋል። ይህ ደብዳቤ የአሜሪካውን ጀነራል ልብ አቀለጠው። ጀነራል ሂል አንድም ጥይት ሳይተኩስ ከተማዋንና ሙሉ ጦሩን አሳልፎ ሰጠ። ይህ ድል ለካናዳውያን ትልቅ ሞራል ሰጣቸው። አሜሪካውያን በቀላሉ እንይዛታለን ያሏት ካናዳ የማይበገር ብረት ሆነችባቸው። ጦርነቱ ለ2 ዓመታት በይብስ እና በታላላቆቹ ሐይቆች ላይ ቀጠለ። ብዙ ደም ፈሰሰ። ጀነራል ብሮክ በኩዊንስተን ሃይትስ ጦርነት ላይ በጀግንነት ሲዋጋ ተገደለ። ታላቁ ቴኩምሴም በ1813 ዓመተ ምህረት የሞራቪያን ታውን ጦርነት ላይ አሜሪካውያንን ሲፋለም ወደቀ። የእርሱ ሞት የአገሬው ተወላጆች የራሳቸውን ነፃ ሀገር ለመመስረት የነበራቸውን የመጨረሻ ህልም አጨለመው። ነገር ግን ጦርነቱ ገና አላበቃም ነበር። አሜሪካውያን ዮርክ፣ የዛሬዋ ቶሮንቶ የተባለችውን የካናዳ ከተማ ወረሩ እና የፓርላማ ሕንፃዋን አቃጠሉባታት። ይህ ድርጊት ብሪታንያውያንንና ካናዳውያንን እጅግ አስቆጣ። እሳት በእሳት ይመለሳል አሉ። በ1814 ዓመተ ምህረት አውሮፓ ውስጥ የናፖሊዮን ጦርነት ሲያበቃ ብሪታንያ በሺዎች የሚቆጠሩ ልምድ ያላቸውን ወታደሮቿን መርከብ አሳፍራ ቀጥታ ወደ አሜሪካ ልብ ወደ ዋሽንግተን ዲሲ ላከች። ነሐሴ 24 ቀን 1814 ዓመተ ምህረት የብሪታንያ ጦር የአሜሪካን መከላከያ ጥሶ ዋሽንግተን ዲሲ ገባ። የአሜሪካው ፕሬዝዳንት ጄምስ ማዲሰን እና ባለቤቱ ራት በጠረጴዛ ላይ እንዳለ ጥለው ከነጭ ቤተ መንግሥት ዋይት ሃውስ ሸሹ። የብሪታንያ ወታደሮች የአሜሪካን ኩራት የሆነውን የካፒቶል ሕንፃ ካፒቶል ቢልዲንግ እና ዋይት ሃውስን በእሳት አጋዩት።
የካናዳ ከተማ በመቃጠሏ የተወሰደ ታላቅና አዋራጅ የበቀል እርምጃ ነበር። ዋሽንግተን በጥስ ተሞላች። በመጨረሻም ሁለቱም ሀገራት ጦርነቱ አሸናፊ እንደሌለው ሲረዱ በ1815 ዓመተ ምህረት መጀመሪያ ላይ የጌንት ስምምነት ትሪቲ ኦፍ ጌንት ተፈራረሙ። ድንበሩ ከጦርነቱ በፊት ወደ ነበረበት ተመለሰ። አሜሪካውያን ነፃነታችንን አስከብረን አሉ። ነገር ግን ካናዳውያን የራሳቸው የሆነ ትልቅና አዲስ ማንነት አገኙ። ይህ ጦርነት የካናዳ የልደት ጊዜ በርድ ኦፍ ኔሽን ተብሎ ሊወሰድ ይችላል። ፈረንሳይኛ ተናጋሪው፣ እንግሊዘኛ ተናጋሪው እና የአገሬው ተወላጁ አሜሪካውያንን ለመመከት በአንድነት ደማቸውን አፍስሰዋል። እኛ አሜሪካውያን አይደለንም፣ እኛ እንግሊዞችም አይደለንም፣ እኛ ካናዳውያን ነን የሚል አዲስ ብሔራዊ ኩራት ናሽናሊዝም ተወለደ። ካናዳ አሁን የራሷ ማንነት ያላት ግን አሁንም የተበታተነች በብሪታንያ ስር ያሉ የተለያዩ ቅኝ ግዛቶች ስብስብ ነበረች። ነገር ግን አሜሪካ አሁንም ስጋት ነበረች። አሜሪካ በእርስ በርስ ጦርነት ሲቪል ዋር ከተጠናከረች በኋላ ካናዳን ዳግም ልትዋጣት ትችላለች የሚል ፍርሃት ነበረ። እነዚህን የተበታተኑ ቅኝ ግዛቶች ከአትላንቲክ ውቅያኖስ እስከ ፓሲፊክ ውቅያኖስ ድረስ ወደ አንዲት ግዙፍ ሀገር እንዴት ማዋሃድ ይቻላል? የፖለቲካ መሪዎች በአንድ ጠረጴዛ ዙሪያ ተሰብስበው ካናዳን በይፋ እንደ አንድ ሀገር ለመመስረት ወሰኑ። ኮንፌዴሬሽን ተፈጠረ። ነገር ግን ወረቀት ላይ ሀገር መመስረት ቀላል ነው። በተግባር ግን ይህችን የዓለማችንን ሁለተኛዋን ግዙፍ መሬት አቋርጦ የሚያገናኝ መንገድ አልነበረም። ካናዳን አንድ ለማድረግ ሰው ሰራሽ የሆነ የብረት ደም ስር የባቡር ሐዲድ መዘርጋት ግድ ነበር። ይህ የካናዳ ፓሲፊክ የባቡር ሐዲድ ካናዲያን ፓሲፊክ ሬልዌይ በሺዎች የሚቆጠሩ ሰዎችን ሕይወት የበላ ተራራዎችን በዲናማይት የፈረከሰና አህጉሪቱን በብረት ያሰረ ታላቅ የኢንጂነሪንግ እብደት ሊሆን ነው። የብረት መንገዱ በቻይናውያን ላብ እና ደም ሊገነባ ነው። የካናዳ ታላቁ ግዛት በብረት ሰንሰለት ሊታሰር ነው። በጁላይ 1 ቀን በ1867 ዓመተ ምህረት አዲስ ሀገር ተወለደች። ይህች ሀገር የካናዳ ዶሚኒየን ኦፍ ካናዳ ተብላ ተሰየመች። ነገር ግን ይህች አዲስ ሀገር ገና በወረቀት ላይ ያለች የፖለቲካ ስምምነት ኮንፌዴሬሽን እንጂ በተግባር አንድ ላይ የተጣበቀች አካል አልነበረችም። በምስራቅ በኩል ያለው አትላንቲክ የባህር ዳርቻና በማዕከላዊ ክፍል ያሉት እንደ ኦንታሪዮ እና ኩዌቤክ ያሉ ግዛቶች ወደ አንድነት ቢመጡም በምዕራብ በፓሲፊክ ውቅያኖስ ዳርቻ የምትገኘው ብሪቲሽ ኮሎምቢያ ግን በሺዎች የሚቆጠሩ ኪሎ ሜትሮች ራቃ በግዙፍ ተራራዎች ተከባ ለብቻዋ ትገኝ ነበር። የካናዳ የመጀመሪያው ጠቅላይ ሚኒስትር የነበረው ሰር ጆን ኤ ማክዶናልድ አንድ እጅግ አስፈሪ እውነት አውቆ ነበር። ይህችን ግዙፍ አህጉር ከዳር እስከ ዳር የሚያገናኝ መንገድ በፍጥነት ካልተገነባ አሜሪካ በኢኮኖሚና በፖለቲካ ኃይሏ ምዕራባዊ ካናዳን ውጣት አስቀረዋለች። ማክዶናልድ ለብሪቲሽ ኮሎምቢያ ሰዎች አንድ ታላቅና እብድ የሚመስል ቃል ኪዳን ገባላቸው። ወደ ካናዳ ኅብረት ከገባችሁ በ10 ዓመታት ውስጥ ብቻ አህጉሩን አቋርጦ እናንተን ከምስራቁ ጋር የሚያገናኝ የባቡር ሐዲድ ገነባላችኋለሁ። ይህ የካናዳ ፓሲፊክ የባቡር ሐዲድ ካናዲያን ፓሲፊክ ሬልዌይ ሲፒአር ፕሮጀክት በወቅቱ በዓለም ላይ ከተሞከሩት የኢንጂነሪንግ ሥራዎች ሁሉ እጅግ ግዙፉ አደገኛውና ውዱ ፕሮጀክት ነበር። ይህ ሐዲድ ሊያቋርጦ የታሰበው መሬት ተራ ጠፍጣፋ ሜዳ አልነበረም። የካናዳ ሺልድ በመባል የሚታወቀውን በዓለም ላይ እጅግ ጠንካራ በሆኑ የጥቁር ድንጋዮች ግራኒት የተሞላውንና ማለቂያ የሌለውን ረግረጋማ ጫካ ከዚያም አልፎ ደመናን የሚነኩትና በበረዶ የተሸፈኑትን ግዙፎቹን የሮኪ ተራራዎችን ሰንጥቆ ማለፍ ነበረበት። ፕሮጀክቱ ተጀመረ። መንግሥት ገንዘብ አፈሰሰ። ነገር ግን ሥራው ሲጀመር ፈተናው ከታሰበው በላይ ሆነ። ረግረጋማው መሬት መስገግ ዛፎችንና ሐዲዶችን እንደተሰሩ አፉን ከፍቶ ይውጣቸው ነበር። አንዳንድ ጊዜ 1 ማይል ሐዲድ ለመዘርጋት ብቻ ሙሉ ኮረብታን በዲናማይት ማፈንዳት ይታይክ ነበር። በቅርመት ቅዝቃዜው 40 ዲግሪ ከዜሮ በታች ሲወርድ፣ በበጋ ደግሞ ትንኞችና በሽታ ሰራተኞቹን ይፈጇቸው ነበር። ካናዳ ይህንን የማይቻል ሥራ ለመስራት የሰው ጉልበት ያስፈልጋት ነበር። ነገር ግን ማንም ነጭ ካናዳዊ በዚህ የሞት ሽረት ሥራ ውስጥ መግባት አልፈለገም። ስለዚህ የባቡር ኩባንያው አይኑን ወደ እስያ አዞረ።
ከ1881 ዓመተ ምህረት ጀምሮ ከቻይና በተለይም ከጓንግዶንግ ግዛት ድህነትን ሸሽተው የተሻለ ሕይወት ፍለጋ የመጡ ከ15000 በላይ ቻይናውያን ስደተኞች በምዕራብ ካናዳ የባህር ዳርቻ ላይ አረፉ። እነዚህ ቻይናውያን ሰራተኞች የገጠማቸው ሕይወት ከባርነት ያልተናነሰ እጅግ ዘግናኝና ኢሰብአዊ የሆነ ምድራዊ ሲኦል ነበር። ለነጭ ሰራተኞች በቀን ከሚከፈለው ክፍያ ከግማሽ በታች በቀን $1 ብቻ ይከፈላቸው ነበር። ከዚያ ላይ ደግሞ ለምግባቸውና ለድንኳናቸው ራሳቸው መክፈል ነበረባቸው። የባቡር ሐዲዱን በሚሰሩበት ጊዜ አደገኛ የሆኑትንና ለሞት የሚያጋልጡትን ሥራዎች የሚሰጡት ለነርሱ ነበር። በተለይም በሮኪ ተራራዎች ላይ ተራራውን በዲናማይት ለመብሳት ሲሞክሩ ቻይናውያን ሰራተኞች በገመድ ታስረው ወደ ገደሉ ይወርዱና ፈንጂውን ይቀብራሉ። ፈንጂው ሲፈነዳ በጊዜ ካልተጎተቱ እዚያው ከተራራው ጋር ይፈረከሳሉ። በድንጋይ መደርመስ ሮክ ፎልስ፣ በመሬት መንሸራተት፣ በፈንጂ አደጋ፣ በስከርቪ በሽታና በቅዝቃዜ በመቶዎች ምናልባትም በሺዎች የሚቆጠሩ ቻይናውያን ሰራተኞች አጥንታቸው በዚያ ተራራ ላይ ቀረ። በካናዳ ታሪክ ውስጥ አሳዛኝ የሆነ አንድ አባባል አለ። በሮኪ ተራራዎች ላይ በተዘረጋው በእያንዳንዱ ማይል የባቡር ሐዲድ ስር የአንድ ቻይናዊ አስክሬን ተቀብሯል። በብዙ ደም ላብና የገንዘብ ኪሳራ በኋላ ህዳር 7 ቀን 1885 ዓመተ ምህረት ክሬጋላቺ በምትባል አንዲት አነስተኛ የብሪቲሽ ኮሎምቢያ ስፍራ ላይ የምስራቁ እና የምዕራቡ የባቡር ሐዲድ ተገናኘ። የኮምፓኒው ዳይሬክተር ዶናልድ ስሚዝ የመጨረሻውን የብረት ምስማር the last spike በመዶሻ መታው። ካናዳ ከውቅያኖስ እስከ ውቅያኖስ በብረት ሪበን ተጣበቀች። ይህ የባቡር ሐዲድ ተራ የትራንስፖርት መንገድ አልነበረም። ይህ ሐዲድ የካናዳ የጀርባ አጥንት፣ ሀገሪቱን አንድ ያደረገ ታላቅ ፖለቲካዊ መሳሪያ ነበር። ነገር ግን ታሪክ እጅግ ጨካኝ ነው። ሥራው ሲያልቅ ካናዳ እነዚህን ሐዲዱን የገነቡላትን ቻይናውያን አላመሰገነችም። ይልቁንም ሌሎች ቻይናውያን ወደ ሀገሪቱ እንዳይገቡ ለመከልከል እጅግ አድሏዊ የሆነውን የራስ ታክስ ቻይኒዝ ሄድ ታክስ ሕግ አወጣች። ቻይናውያን ከማህበረሰቡ ተገለሉ። የባቡር ሐዲዱ መዘርጋት ለምስራቁ ካናዳ ለመንግስት ትልቅ ድል ቢሆንም በምዕራቡ በፕሬሪ አካባቢ ለሚኖሩት የመጀመሪያ ነዋሪዎችና የተደባላለቀ ዘር ላላቸው ሕዝቦች ግን የህልውና አደጋ ይዞ መጣ። ይህ ሐዲድ ሰፋሪዎችን ይዞ ወደ ምዕራብ ሲመጣ የነባሩን ሕዝብ መሬት እየቀማ ዋነኛ የምግባቸው ምንጭ የነበሩትን በሚሊዮን የሚቆጠሩትን የጎሽ ባይሰን ወይንም ባፋሎ መንጋዎች ከምድረ ገጽ እያጠፋ ነበር የመጣው። በዚህ ወቅት በካናዳ መሃል በማኒቶባና ሳስካችዋን ሜቲስ በመባል የሚታወቅ አንድ ልዩ ሕዝብ ይኖር ነበር። ሜቲስ ማለት እናቶቻቸው የካናዳ አገሬው ተወላጆች ፈርስት ኔሽንስ ሲሆኑ አባቶቻቸው ደግሞ ፈረንሳውያን ወይንም ስኮትላንዳውያን የሱፍ ነጋዴዎች የሆኑ የተዳቀለ ዘርና የራሳቸው የሆነ ልዩ ባህል የነበራቸው ሕዝቦች ናቸው። የካናዳ መንግሥት መሬታቸውን በኃይል ሊወስድባቸው ሲመጣ የሜቲስ ሕዝቦች አንድ ታላቅና የተማረ መሪ ያወጡ። ስሙም ሉዊ ሪየል ይባላል። ሉዊ ሪየል የካናዳን ታሪክ ከፋፍሎ የያዘ፣ ለምዕራቡ ነዋሪዎችና ለፈረንሳይ ካናዳውያን እንደ ታላቅ ጀግናና ነፃ አውጪ፣ ለእንግሊዝ ካናዳውያንና ለመንግሥት ደግሞ እንደ ከሃዲና አሸባሪ የሚታይ እጅግ አወዛጋሚ ሰው ነበር። በ1885 ዓመተ ምህረት ሪየልና የሜቲስ ተዋጊዎች የራሳቸውን መብት ለማስከበር የሰሜን ምዕራብ አመፅ ኖርዝ ዌስት ሬቤሊየን በመባል የሚታወቀውን የጦርነት እንቅስቃሴ ጀመሩ። ለጥቂት ወራት የሜቲስ ተዋጊዎች በተለይም ጋብሪኤል ዱሞንት በተባለው የጦር መሪያቸው ስር የካናዳን መንግሥት ጦር በተደጋጋሚ አሸንፎት ነበር። ነገር ግን ያ አዲስ የተሠራው የባቡር ሐዲድ የካናዳ መንግሥት በሺዎች የሚቆጠሩ ወታደሮችንና ዘመናዊ የጋትሊንግ ማሽን ገኖችን በሳምንታት ውስጥ ወደ ጦር ግንባር እንዲያጓጉዝ ረዳው። የመጨረሻው ጦርነት ባቶሽ በተባለች ስፍራ ላይ ተካሄደ። የሜቲስ ተዋጊዎች ጥይት አልቆባቸው ጠጠርና ሚስማር በጠመንጫቸው እየሞሉ ሲዋጉ በመጨረሻ ተሸነፉ። ሉዊ ሪየል እጅ ሰጠ። የካናዳ መንግሥት ሪየልን ፍርድ ቤት አቅርቦ በሀበር ክህደት ሞት ፈረደበት። ህዳር 16 ቀን በ1885 ዓመተ ምህረት ሉዊ ሪየል በስቅላት ተገደለ። የእርሱ መሰቅል በካናዳ ታሪክ ውስጥ ትልቅ ቁስል ጥሎ አለፈ።
ፈረንሳይኛ ተናጋሪው ኩቤክ የካናዳን መንግሥት ፈጽሞ ይቅር አላለውም። የሜቲስና የአገሬው ተወላጆች መብትና ተስፋ ሙሉ በሙሉ ተጨፍለቀ። ነገር ግን ከዚህም የባሰ እጅግ የጨለመና በካናዳ ታሪክ ውስጥ እንደ ትልቅ ጥቁር ነጠብጣብ የሚታይ መንግሥት ሆን ብሎ የነደፈው ዘግናኝ የባህል ማጥፋት ዘመቻ ሊጀመር ነበር። ሕፃናቱን ከጫካው እናወጣቸዋለን፣ ጫካውንም ከሕፃናቱ አእምሮ ውስጥ እናጠፋዋለን የሚል አዋጅ ታወጀ። የካናዳ የነዋሪነት ትምህርት ቤቶች ሬዚደንሻል ስኩልስ የትውልድ ማጥፋት ታሪክ ሊገለጥ ነው። የ19ኛው ክፍለ ዘመን መገባደጃ ላይ ካናዳ የባቡር ሐዲዷን ገንብታ መሬቷን ጠቅልላ እንደ አዲስና የሰለጠነች ሀገር ራሷን ለዓለም እያስተዋወቀች ነበር። ነገር ግን ይህ ስልጣኔ የሚባለው ነገር በካናዳ የመጀመሪያ ነዋሪዎች ኢንዲጂነስ ፒፕልስ ላይ ያመጣው መዘዝ ከጦርነትና ከበሽታም የከፋ እጅግ ዘግናኝና ስነ ልቦናን የሚሰብር የጥፋት ማዕበል ነበረ። የካናዳ መንግሥት አንድ አደገኛ ፖሊሲ ነደፈ። የአገሬው ተወላጆችን ከዘላንነታቸው አውጥተን ወደ ዘመናዊው ማኅበረሰብ እንዲቀላቀሉ ማድረግ አለብን የሚል ሕግ አወጣ። ይህ ከውጪ ሲሰማ ሰብአዊነት የተሞላበት ትምህርት የመስጠት ራዕይ ይመስላል። ነገር ግን እውነታው በካናዳ ታሪክ ውስጥ እጅግ አስከፊው የባህል ማጥፋት ወንጀል ካልቸራል ጄኖሳይድ ነበረ። ይህ ፖሊሲ ህንዳዊውን የሀገሬው ተወላጁን ከልጁ ውስጥ መግደል የሚል መፈክር ነበረው። ይህንን ለማድረግ የካናዳ መንግሥት ከካቶሊክና ከፕሮቴስታንት ቤተክርስቲያናት ጋር በመተባበር የነዋሪነት ትምህርት ቤቶችን ሬዚደንሻል ስኩልስ በመላው ካናዳ ገንብቶ ከፈተ። እነዚህ ተቋማት ትምህርት ቤት ተብለው ቢጠሩም በተግባር ግን እንደ እስር ቤት ወይም እንደ ወታደራዊ የቅጣት ካምፕ ነበሩ። ከ1880ዎቹ ጀምሮ እስከ ቅርብ ጊዜ ድረስ እስከ 1996 ዓመተ ምህረት ድረስ የካናዳ ፖሊሶችና የህንድ ጉዳይ ወኪሎች ኢንዲያን ኤጀንትስ ወደ አገሬው ተወላጆች መንደሮች እየሄዱ የ7፣ የ8 እና የ10 ዓመት ሕፃናትን ከእናቶቻቸው እቅፍና ከአባቶቻቸው ጉያ በኃይል እያስለቀሱ ነጥቀው ይወስዷቸው ጀመረ። ወላጆች ልጆቻቸውን ላለመስጠት እምቢ ካሉ ይደበደባሉ ወይንም ይታሰራሉ። ከ150 ሺህ በላይ የሚሆኑ የአገሬው ተወላጅ ሜቲስ እና ኢንዩት ሕፃናት ከቤተሰቦቻቸው ተነጥቀው ወደ እነዚህ ራቅ ያሉ ትምህርት ቤቶች ተጋዙ። ሕፃናቱ እዚያ እንደደረሱ የመጀመሪያው የሚደረግባቸው ነገር ማንነታቸውን መግፈፍ ነበር። ባህላዊ ልብሳቸው ይቃጠላል። እንደ ክብርና እንደ መንፈሳዊ ግንኙነት የሚቆጥሩት ረጃጅም ፀጉራቸው በግድ ይላጫል። የራሳቸውን ስም እንዳይጠቀሙ ተከልክለው አዲስ አውሮፓዊና ክርስቲያናዊ ስም ወይም ደግሞ ተራ ቁጥር ይሰጣቸዋል። ከሁሉም በላይ የሚያሳምመው ደግሞ የገዛ ቋንቋቸውን እንዳይናገሩ በጥብቅ መከልከላቸው ነበር። አንድ ሕፃን የራሱን የአፍ መፍቻ ቋንቋ ሲናገር ከተገኘ እጅግ ዘግናኝ የሆነ አካላዊ ቅጣት ይደርስበታል። አፉ በሳሙና ይታጠባል ወይም ይገረፋል። ወንድሞችና እህቶች በተመሳሳይ ትምህርት ቤት ውስጥ ቢሆኑም እንዳይገናኙ ወይም እንዳይነጋገሩ ይከለከሉ ነበር። ዓላማው ግልጽ ነበር። ሕፃናቱ ከቤተሰቦቻቸው ጋር ያላቸውን ትስስር፣ የባህል ስርና ቋንቋ ሙሉ በሙሉ አጥፍቶ ነጭ እንግሊዝኛ ወይም ፈረንሳይኛ ተናጋሪና ታዛዥ ዜጋ አድርጎ ማሳደግ። ነገር ግን በትምህርት ቤቶቹ ውስጥ የነበረው እውነታ ከዚህም የከፋ ነበር። ትምህርት ቤቶቹ በገንዘብ እጥረት፣ በንጽህና ጉድለት እና በተመጣጠነ ምግብ እጦት የሚሰቃዩ ነበሩ። በዚህም ምክንያት ቲቢ ወይም ቱበርክሎሲስ የተባለው በሽታ እንደ ሰደድ እሳት ተዛመተ። ከዚህም ባለፈ በርካታ ሕፃናት ከመምህራኖቻቸውና ከቄሶቹ አስከፊ የሆነ አካላዊ፣ ስነ ልቦናዊና ጾታዊ ጥቃት ይደርስባቸው ነበር። በሺዎች የሚቆጠሩ ሕፃናት ወደ ቤተሰቦቻቸው ሳይመለሱ እዚያው ትምህርት ቤቶች ውስጥ ሞቱ። የሞቱትም ሕፃናት ለቤተሰቦቻቸው ሳይነገር ከትምህርት ቤቶቹ አጠገብ ስም በሌላቸው የጅምላ መቃብሮች አንማርክድ ግሬቭስ ውስጥ በድብቅ ተቀበሩ። ከነዚህ ትምህርት ቤቶች በሕይወት ተርፈው የወጡት ወጣቶች ወደ ማኅበረሰባቸው ሲመለሱ ራሳቸውን እንደ ባዕድ አገኙት። የራሳቸውን ቋንቋ ረስተዋል። የነጮች ማኅበረሰብም አይቀበላቸውም። ይህ የትውልድ ቁስል ወይም ኢንተርጄኔሬሽናል ትራውማ ዛሬም ድረስ በካናዳ አገሬው ተወላጅ ዘንድ የአልኮል ሱሰኝነትን፣ የድህነትን እና ራስን የማጥፋትን ቀውስ እያስከተለ ይገኛል። በአንድ በኩል ካናዳ ይህንን እጅግ የጨለመ የውስጥ ታሪክ እያስተናገደች ሳለ፣ በሌላ በኩል ደግሞ የ20ኛው ክፍለ ዘመን ሲገባ
የዓለም የፖለቲካ መድረክ መናወጥ ጀመረ። አውሮፓ የደም አውድማ ልትሆን ተዘጋጅታለች። ካናዳ ገና እንደ ሕፃን የምትታይ የብሪታንያ ግዛት ዶሚኒየን ነበረች። ነገር ግን አንድ ማንም ያላሰበው አጋጣሚ ተፈጠረ። ካናዳ የራሷን ማንነት፣ ክብሯን እና እንደ አንድ ኃያል እና ነፃ ሀገርነቷን ለዓለም የምታሳውቀው በፖለቲካ ድርድር ሳይሆን በሌላ አህጉር ላይ እጅግ አሰቃቂ በሆነ የጦር ሜዳ ላይ ሊሆን ነው። አንደኛው የዓለም ጦርነት ወርልድ ዋር 1 ፈነዳ። እኤጥ ነሐሴ 4 ቀን 1914 ዓ.ም ብሪታንያ በጀርመን ላይ ጦርነት አወጀች። ካናዳ የብሪታንያ ግዛት ስለነበረች ያለምንም ምርጫ በቀጥታ ወደ ጦርነቱ ገባች። የካናዳ ወጣቶች ጦርነቱ እስከ ገና በዓል ያልቃል ብለው በማሰብ በ10 ሺዎች እየተመዘገቡ ባህር አቋርጠው ወደ አውሮፓ ዘመቱ። ነገር ግን የጠበቃቸው ነገር የጀብዱ ጉዞ ሳይሆን በታሪክ ታይቶ የማይታወቅ የጥፋት ማሽን ነበር። ፈረንሳይ እና ቤልጂየም ውስጥ አውሮፓውያን የትሬንች ጦርነት በሚባል ጭቃ፣ አይጥ እና በሽታ በሞላበት የጉድጓድ ጦርነት ውስጥ ተቆልፈው ነበር። ማሽን ገን፣ የመርዝ ጋዝ እና ግዙፍ መድፎች በሚሊዮን የሚቆጠሩ ሰዎችን ይፈጁ ነበር። የካናዳ ወታደሮች መጀመሪያ ወደ አውሮፓ ሲደርሱ የእንግሊዝ ጀነራሎች እንደ ልምድ የሌላቸው የገጠር ልጆች ኮሎኒያልስ ቆጥረው ይንቋቸው ነበር። ነገር ግን በሁለተኛው የይፕሬስ ጦርነት በ1915 ዓመተ ምህረት ጀርመኖች ለመጀመሪያ ጊዜ ገዳዩን የክሎሪን መርዝ ጋዝ ሲለቁ የፈረንሳይና የእንግሊዝ ወታደሮች ጉድጓዱን ጥለው ሲሸሹ፣ የካናዳ ወታደሮች ግን አልሸሹም። መሸፈኛ ስላልነበራቸው በሽንታቸው ያራሷቸውን ጨርቆች በአፍንጫቸው ላይ አስረው በመርዙ ጋዙ ውስጥ ሆለው የጀርመንን ጦር መለሱት። ዓለም የካናዳን ወታደሮች ልብ እና ጀግንነት እዚያ ላይ አየ። ከዚያን ጊዜ ጀምሮ የካናዳ ጦር የእንግሊዝ ጦር ጠንካራ ማጥቂያ ወይም ሾክ ትሩፕስ በሚባል በፈረንሳይ የሚገኝ ከፍተኛ ኮረብታ ላይ ነው። የትኛውም ከባድ ጦርነት ሲነሳ ካናዳውያንን ላኩ ይባል ጀመር። ነገር ግን የካናዳን ታሪክ ለዘላለም የቀየረው እና የካናዳን አዲስ የብሔራዊ ማንነት ናሽናል አይደንቲቲ የፈጠረው ትልቁ ጦርነት የመጣው በ1917 ዓመተ ምህረት ቪሚ ሪጅ በሚባል በፈረንሳይ የሚገኝ ከፍተኛ ኮረብታ ላይ ነው። የቪሚ ኮረብታ በጀርመኖች እጅግ በተራቀቀ ሁኔታ የተመሸገ፣ በኮንክሪት የተሰራ፣ በማሽን ገን የተሞላ የማይደፈር ቦታ ነበር። ፈረንሳውያን እና እንግሊዞች ይህንን ኮረብታ ለመያዝ ሞክረው በመቶ ሺዎች የሚቆጠሩ ወታደሮቻቸውን አፍተው ተሸንፈው ነበር። በመጨረሻም ይህንን የማይቻል ተልዕኮ ለካናዳ ጦር ሰጡት። የካናዳ አዛዦች በተለይም አርተር ከሪ እንደ እንግሊዞቹ ወታደሮቻቸውን በጭፍን ወደ ሞት አላኩም። እጅግ የተራቀቀ እና ዘመናዊ የሆነ የጦር ስልት ነደፉ። እያንዳንዱ የካናዳ ወታደር ካርታ ተሰጥቶት ምን ማድረግ እንዳለበት ጠንቅቆ ተማረ። የሚንቀሳቀስ የመደፍ ሽፋን ክሪፒንግ ባራዥ የሚባል ወታደሮቹ ከመደፍ ጥቃቱ ጋር እኩል ወደፊት የሚራመዱበትን ስልት ተለማመዱ። ሚያዝያ 9 ቀን የፋሲካ ሰኞ ኢስተር ማንዴይ ጎህ ሲገድ አየሩ በበረዶና በዝናብ የተሞላ ነበር። በሺዎች የሚቆጠሩ መደፎች በአንድ ጊዜ ተተኮሱ። መላዋ ካናዳ ከአራቱም የጦር ክፍሎቿ ዲቪዥንስ ለመጀመሪያ ጊዜ በአንድነት እንደ አንድ የካናዳ ጦር ኮረብታውን መውጣት ጀመረች። ጀርመኖች ያዩትን ማመን አልቻሉም። በጥቂት ቀናት ውስጥ ፈረንሳይና እንግሊዝ በዓመታት ውስጥ ያልቻሉትን ካናዳውያን የቪሚን ኮረብታ ሰብረው ሙሉ በሙሉ ተቆጣጠሩት። ይህ ድል የካናዳ ወታደራዊ ድል ብቻ አልነበረም። አንድ የፈረንሳይ ጀነራል እንዳለው የካናዳ ወታደሮች ወደ ቪሚ ኮረብታ ሲወጡ የብሪታንያ ቅኝ ግዛት ነበሩ። ነገር ግን ኮረብታው ላይ ሲደርሱ አንድ ነፃ ሀገር ኔሽን ሆነው ነበር። የካናዳ ብሔራዊ ማንነት በቪሚ ኮረብታ ደምና በረዶ ውስጥ ተወለደ። ካናዳ ከአንደኛው የዓለም ጦርነት በኋላ አውሮፓን አድና እንደ ነፃ አሸናፊ ሀገር ሆና ወደ ዓለም አቀፉ መድረክ መጣች። በቬርሳይ ስምምነት ትሪቲ ኦፍ ቬርሳይ ላይ ከብሪታንያ ተነጥላ የራሷን ፊርማ አኖረች። ካናዳ ኃያል ሆነች። ነገር ግን ከፊቷ ሁለተኛው የዓለም ጦርነት፣ የቀዝቃዛው ጦርነት እና አዲሲቷን ዘመናዊ ካናዳን ለመበታተን የሚሞክረው የኩቤክ መገንጠል ቀውስ እየመጡ ነበር። የሰሜኑ ግዙፍ ሀገር የመጨረሻ ምዕራፍ ሊጻፍ ነው።
ካናዳ ከአንደኛው የዓለም ጦርነት ደም አፋሳሽ የቪሚ ኮረብታ ወይም ቪሚ ሪጅ ድል በኋላ በዓለም መድረክ ላይ የራሷን የክብር ቦታ አገኘች። አሁን እሷ የተራ ቅኝ ግዛት ስብስብ ሳትሆን መከበር ያለባት ነፃ ሀያል ሀገር ሆና ነበር። ነገር ግን ይህ አዲስ ያገኘችው ነፃነትና የኢኮኖሚ እድገት ብዙም ሳይቆይ በ1930ዎቹ የአውሮፓውያን ዘመን አቆጣጠር ታላቁ የኢኮኖሚ ድብርት ወይም the Great Depression አሰቃቂ ማዕበል ተመታ። ፋብሪካዎች ተዘጉ፣ አርሶ አደሮች በድርቅ ተመቱ። በሚሊዮን የሚቆጠሩ ካናዳውያን ሥራ አጥተው በየጎዳናው እርዳታ ይጠብቁ ጀመረ። ይህ የድህነትና የተስፋ መቁረጥ ጊዜ ግን ከፊቱ ለሚመጣው ሌላ የዓለም እልቂት ዝግጅት ብቻ ነበር። በ1939 ዓመተ ምህረት አዶልፍ ሂትለር ፖላንድን ሲወር ሁለተኛው የዓለም ጦርነት ወርልድ ዋር 2 ፈነዳ። በዚህ ጊዜ ብሪታንያ ጦርነት ስታውጅ ካናዳ እንደ አንደኛው የዓለም ጦርነት በራስ ስር ወደ ጦርነቱ አልገባችም። ካናዳ የራሷን ነፃነት ለማሳየት ስትል ፓርላማዋን ሰብስባ ከሳምንት በኋላ በራሷ ውሳኔ ጦርነት አወጀች። እኛ የምንዋጋው እንግሊዝ ስላዘዘችን ሳይሆን የዓለምን ዲሞክራሲና ነፃነት ለመጠበቅ ነው የሚል ታላቅ መልእክት አስተላለፈች። የካናዳ አስተዋጽኦ በሁለተኛው የዓለም ጦርነት እጅግ ግዙፍ ነበር። የካናዳ ባህር ኃይልና አየር ኃይል የአትላንቲክ ውቅያኖስን የንግድ መስመር ከጀርመን ሰርጓጅ መርከቦች ወይም ዩ-ቦትስ በመጠበቅ አውሮፓን ከረሃብ ታድጓል። ነገር ግን የካናዳ ጀግንነት የበለጠ ያንጸባረቀው ሰኔ 6 ቀን በ1944 ዓመተ ምህረት ዲ-ዴይ በመባል በሚታወቀው ታሪካዊ የኖርማንዲ ወረራ ላይ ነበር። በዚህ ቀን አሜሪካ፣ ብሪታንያ እና ካናዳ ፈረንሳይን ከናዚ አገዛዝ ነፃ ለማውጣት በታሪክ ታይቶ የማይታወቅ የባህር ላይ ወረራ አደረጉ። የካናዳ ጦር ኃላፊነት የወሰደው ጁኖ ቢች በተባለው የባህር ዳርቻ ላይ ነበር። የካናዳ ወታደሮች ከባህሩ ላይ በሚዘንበው የጀርመኖች ማሽን ገንና መድፍ ጥይት መሃል አቋርጠው የጀርመንን መከላከያ ሰብረው በመግባት በዚያች ቀን ከተሰለፉት የአሜሪካና የብሪታንያ ጦሮች ይልቅ ወደ ፈረንሳይ ውስጥ እጅግ ርቀው መግባት የቻሉት እነርሱ ነበሩ። ካናዳ ያቺ ከበረዶና ከጫካ የተፈጠረችው ሀገር የአውሮፓ ነፃ አውጪ ሆና በታሪክ መዝገብ ላይ ስሟን ጻፈች። ጦርነቱ ሲያበቃ ካናዳ የዓለማችን አራተኛዋ ግዙፍ የጦር ኃይል ባለቤትና እጅግ የበለጸገች የኢኮኖሚ ሞተር ሆና ወጣች። የቀዝቃዛው ጦርነት ኮልድ ዋር ሲጀምር ካናዳ ከአሜሪካ ጋር በመተባበር የሰሜን አሜሪካን የአየር ክልል ከሶቪየት ኅብረት ሩሲያ የኑክሌር ጥቃት የሚጠብቀውን ኖራድ የተባለውን የጋራ መከላከያ ሥርዓት መሠረተች። ካናዳ የሰላም አስከባሪ የሚለውን ዓለም አቀፍ ጽንሰ ሐሳብ በማመንጨት የተባበሩት መንግሥታት ድርጅት ዩኤን ዋነኛ ምሰሶ ሆነች። ነገር ግን የካናዳ የውጭ ፖለቲካና የኢኮኖሚ እድገት ምንም ያህል ቢያበብም ሀገሪቱን ከውስጥ ሊያፈነዳት የተቃረበ አንድ እጅግ አስፈሪ የፖለቲካ ፈንጂ ታይም ቦምብ አያንዣባበረ ነበር። ይህ ቀውስ የጠላት ወረራ አልነበረም። ይህ ቀውስ የኩቤክ ጥያቄ ነበር። ያስታውሱ፣ በ18ኛው ክፍለ ዘመን እንግሊዞች ፈረንሳውያኑን በአብርሃም ሜዳ ላይ እንዳሸነፉ ያ ሽንፈት የፈረንሳይ ካናዳውያንን ፍራንኮፎኖችን ስነ ልቦና መቼም አልተወውም። በ1960ዎቹና 70ዎቹ እንደ አውሮፓውያን አቆጣጠር በኩቤክ ግዛት ውስጥ ጸጥተኛው አብዮት the quiet revolution የሚባል ንቅናቄ የተጀመረ። የኩቤክ ሕዝብ እኛ የካናዳ ሁለተኛ ዜጋ መሆን አንፈልግም፣ እኛ የራሳችን ቋንቋ፣ ባህልና ታሪክ አለን፣ ስለዚህ ከካናዳ ተገንጥለን የራሳችንን ነፃ አገር ሪፐብሊክ ኦፍ ኩቤክ መመስረት አለብን የሚል የነፃነት ጥያቄ ያነሳ። አንዳንዶቹ ይህንን ጥያቄ በሰላማዊ ፖለቲካ ሲያራምዱ፣ FLQ የተባለ አክራሪ ቡድን ግን መሳሪያ ያነሳ። በ1970 ዓመተ ምህረት ይህ ቡድን የብሪታንያ ዲፕሎማትንና የኩቤክን ካቢኔ ሚኒስትር ፒየር ላፖርትን አግቶ ሚኒስትሩን ገደለው። ይህ ክስተት የጥቅምት ቀውስ በመባል ይታወቃል። የወቅቱ የካናዳ ጠቅላይ ሚኒስትር ፒየር ትሩዶ የአሁኑ ጠቅላይ ሚኒስትር ጀስቲን ትሩዶ አባት የጦር ሰራዊቱን በሞንትሪያል ጎዳናዎች ላይ በማሰማራት ይህንን የሽብር ድርጊት አቆመው። ነገር ግን የኩቤክ ሕዝብ የመገንጠል ፍላጎት አልሞተም። በ1995 ዓመተ ምህረት የኩቤክ መንግሥት ከካናዳ እንገንጠል ወይስ አንገንጠል የሚል ሕዝበ ውሳኔ ያደረገ። መላው የካናዳ ሕዝብና ዓለም ትንፋሹን ውጦ ይህንን ምርጫ ይከታተል ነበር። ካናዳ ልትፈርስ፣ የዓለማችን ሁለተኛዋ ግዙፍ ሀገር ለሁለት ልትሰነጠቅ በሰዓታት ውስጥ ነበር። ውጤቱ ሲገለጽ 50.58 ሲመት አንገንጠል ሲሉ 49.42 ደግሞ እንገንጠል አሉ።
ካናዳ የዳነችው ከአንድ ሲመት በአነሰ እጅግ ጠባብና ተአምራዊ በሆነ የድምፅ ልዩነት ነበር። ይህ ክስተት ካናዳውያንን ትልቅ ትምህርት አስተማራቸው። ካናዳ እንደ አሜሪካ ሰዎችን ሁሉ አቅልጦ ወደ አንድ አይነት ባህል የሚቀይር ሜልቲንግ ፖት ሳትሆን የተለያዩ ባህሎች፣ ቋንቋዎች እና ማንነቶች የየራሳቸውን ውበት ጠብቀው በአንድነት የሚኖሩባት የባህል ስብጥር ከልቸራል ሞዛይክ እንደሆነች ተቀበሉ። በ1982 ዓመተ ምህረት ካናዳ የራሷን ሕገ መንግሥት ከብሪታንያ ፓርላማ ወደ አገሯ በማምጣት ፓትሪዬሽን ኦፍ ዘ ኮንስቲትዩሽን እና የሰብአዊ መብቶች ቻርተር በማውጣት የመጨረሻውንና ሙሉ የሆነ የፖለቲካ ነፃነቷን አወጀች። የካናዳ መንግሥት ባለፉት ዓመታት በአገሬው ተወላጆች ፈርስት ኔሽንስ፣ ኢንዊት፣ ሜቲስ ላይ ላደረሰው የነዋሪነት ትምህርት ቤቶች ዘግናኝ የባህል ማጥፋት ወንጀል በይፋ ይቅርታ ጠየቀ። ታሪክን መለወጥ ባይቻልም እውነቱን ተቀብሎ እርቅ ለመፍጠር ትሩዝ ኤንድ ሪኮንሲሊየሽን ጥረት መጀመሩ የዘመናዊቷ ካናዳ ትልቁ የሞራል እርምጃ ነው። ዛሬ ላይ ቆመን ካናዳን ስንመለከታት ምን እናያለን? ካናዳ የዓለማችን ሁለተኛዋ ግዙፍ መሬት ያላት፣ ነገር ግን አብዛኛው መሬቷ አሁንም በበረዶ በጫካና በዱር አራዊት የተሞላች ግዙፍ የተፈጥሮ ምሽግ ናት። ከተሞቿ ቶሮንቶ፣ ቫንኩቨር፣ ሞንትሪያል ከዓለም ዙሪያ በመጡ ስደተኞች ኢሚግራንትስ የተገነቡ የብዝሃነትና የሰላም ተምሳሌት ሆነዋል። ካናዳ ዛሬ የኢኮኖሚ ኃያል፣ የጂ7 አባል እና ለሰብአዊ መብት የምትቆም አገር ናት። ነገር ግን ይህች አገር እዚህ የደረሰችው በጸሎትና በምኞት አይደለም። ከበረዶ ዘመን ተሻግረው የመጡት የጥንት ሕዝቦች የህልውና ትግል፣ የቫይኪንጎች የሰይፍ ጩኸት፣ የቢቨር ቆዳ ፍለጋ በጫካ ውስጥ የፈሰሰው ደም፣ ጀነራል ውልፍና ሞንትካልም ያደረጉት የአብርሃም ሜዳ የሞት ሽረት ፍልሚያ፣ የአሜሪካን ጦር ያቆመው የጀግናው ቴኩምሴ የጦር ስልጥን፣ ቻይናውያን በሮኪ ተራራ ላይ ደማቸውን አፍስሰው የገነቡት የባቡር ሐዲድ እና በቪሚ ኮረብታና በጁኖ ዳርቻ ላይ የተሰዉት የካናዳ ወጣቶች አጥንት፣ ይህ ሁሉ ተደምሮ ነው የዘመናችንን ካናዳ የፈጠረው። ካናዳ የሰላም አገር ትመስላለች። ነገር ግን ሰላሟ የተገዛው አህጉርን በሚያክል እጅግ ግዙፍና አስፈሪ የተፈጥሮ ኃይል ላይ በተቀዳጀችው የማይታመን ድል ነው። ይህች አገር በረዶን አሸንፋ፣ ጫካን ገዝታ እና የዓለምን ጦርነቶች ተሻግራ የቆመች የሰሜኑ ታላቅ ግዙፍ The Giant of the North ናት። ይህ እጅግ ማራኪው፣ ደም አፋሳሹና አስገራሚው የካናዳ ሙሉ ታሪክ ነበር። ውድ የድንቅ ታሪኮች ቻናል ቤተሰቦች፣ ይህንን እጅግ ጥልቅ፣ ሰፊና አስገራሚ የሆነ የካናዳን ሙሉ ታሪክ አብራችሁን ስለተጓዛችሁ ከልብ እናመሰግናለን። እናንተስ ምን ታስባላችሁ? የካናዳ ታሪክ እርሶ ከሚያውቁት የሰላምና የበረዶ ሀገር ገጽታ ጋር ምን ያህል ይለያል? ከዚህ ታሪክ ውስጥ እጅግ ያስገረማችሁ ወይንም ያሳዘናችሁ ክፍል የትኛው ነው? ያላችሁን ሐሳብና አስተያየት ከታች በኮመንት መስጫው ላይ ጻፉልን። ሁሉንም እናነባለን። ይህ ቪዲዮ ከተመቻችሁ ላይክ ማድረግና ለሌሎችም የታሪክ አፍቃሪዎች ሼር ማድረግ አትዘንጉ። ገና ቻናላችንን ሰብስክራይብ ያላደረጋችሁ ደግሞ የሰብስክራይብ ቁልፉንና የደወል ምልክቷን በመጫን የዓለምን ታላላቅ ታሪኮች በጋራ እንድንፈትሽ ቤተሰብ ሁኑ። በሌላ እጅግ አስገራሚ አእምሮን በሚፈታተንና ድብቅ ታሪኮችን በሚፈትሽ አዲስ ቪዲዮ እስክንገናኝ ድረስ ያስታውሱ፣ ታሪክን የሚያውቅ ሕዝብ የወደፊቱን የራሱን ዕጣ ፈንታ ራሱ ይጽፋል። ደህና ቆዩ።